በ2012 ጥቅምት 7 ቀን ለሚዲያ ስራችን ስኬት በሞተር ብስክሌት ግዙፍ የሆነውን የቪዲዮ ካሜራን አንግቦ ወደ ውሹሽ ከተማ በመጓዝ ላይ ባሉት ሙያተኞች ላይ የደረሰ የሞት አደጋና ከባድ የአካል ጉዳት በታሪካችን ላይ የማይሻር ቁስል ጥሎ ያለፈ ሂደት ነበር። በዛን ጊዜ በሳምንት 2 ጊዜ ዜናና ፕሮግራም በሲዲ በመገልበጥ ሐዋሳ ለስርጭት ለማብቃት የሚደረጉት የህዝብ ትራንስፖርት አድካሚ አሰልቺና ምልልሶች በወቅቱ የነበረው የለውጥ እንቅስቃሴ ምክንያት መንገዶች ሲዘጉ የነበረ ጭንቀት ፈጽሞ አይዘነጋም። ይህንን ሁሉ ችግር በመቋቋም ሚዲያችን ለአንዲት ቀን እንኳን የስርጭት መስተጓጎል ሳይፈጥር እንዲሰራ ላደረጉ የወቅቱ የተቋቋሙ ሰራተኞች በወቅቱ የነበሩት የተቋቋሙ ሰራተኞቻችንን እንዲያመሰግን ይፈቀድልኝ። ክቡር ምክትል ርዕሰ መስተዳድር፣ ክብራትና ክብራን፣ ከዚህ ቀደም ባለው እንደተጠቀስኩት አቶ አስራት መኩሪያ በመከተል የዞኑ አስተዳደር የነበሩ ክቡር አቶ ማስረሻ በላቸው እና ካቢኔያቸው ዛሬ ለማስመረቅ የበቃውን የከፋ ማህበረሰብ ቴሌቪዥን ጣቢያ ባለ 4 ወለል ህንፃ እንዲገነባ ከሰራተኛ ደሞዝ ባሻገር 74 ሚሊዮን ብር በላይ የህንፃ ዲዛይን ውሳኔ በመስጠት ትልቅ አሻራ ስለጣሉ በቴሌቪዥን ጣቢያ ስም ምስጋና እንዲያቀርብ ይፈቀድልኝ። በመቀጠል በቀድሞ አስተዳዳሪዎች የተጀመረውን ስራ በአቶ በላይ ተሰማና ካቢኔያቸው ሳያቋርጡ እዚሁ አደርሷል። ከአቶ በላይ ተሰማ በመቀጠል አሁን ላይ ያሉት የዞኑ ዋና አስተዳዳሪ አቶ እንዳሻ ከበደና ካቢኔያቸው ህንፃ ለዚህ ደረጃ እንደበቃ ከማስቻል አልፎ የከፋ ማህበረሰብ ቴሌቪዥን የራሱ የሆነ የሳተላይት ቻናል እንዲኖርና የ4 ሰዓት አገልግሎት በመስጠት በሀገራዊ ዓለም አቀፋዊ ሚዲያ ሆኖ እንዲወጣ ለሰጡት በሳል አመራር እንዲያመሰግን ይፈቀድልኝ። ዛሬ እየተመረቀ ያለ ህንፃ በ3500 ካሬ ሜትር የቦታ ስፋት ያለ ያረፈ ሲሆን በውስጡ በአሁኑም በሀገር ውስጥ ካሉት ታላላቅ ሚዲያዎች ጋር በተቀራረበ መልኩ 4 ስቱዲዮን ጨምሮ 57 የስራ ክፍሎች አሉት። ይህ ህንፃ በዲዛይን መሰረት ከቢፋኮን ኃላፊነቱ የተወሰነ ህንፃ ግንባታ ተቆራጭ ጋር ውል በመግባት የተገነባ ሲሆን ውል በገባበት ዲዛይን መሰረት ይህንን ውብ ህንፃ አጠናቆ ለዛሬ ምረቃ ስላደረሱ ለቢፋኮ ኢንጂነሪንግ ምስጋና እንዲያደርስ ይፈቀድልኝ። ባለንበት ዘመን ሚዲያ እጅግ በጣም ወሳኝ በመሆኑ ዘመኑ የሚዲያ ዘመን እየተባለ እንደሚጠራ እናውቃለን። ይሁንና ባለፉት ዘመናት የካፊን ሆኖ ሬዲዮና ቴሌቪዥን ይሰብራል ከሚለው ቅስም ሰማሪ አባባልና ፍትሃዊ የሚዲያ አጠቃቀም ለመውጣት ለመጀመሪያ ጊዜ ሰኔ 26 2001 ዓ.ም በዞናችን ተቋቁሞ ስራ የጀመረው የ97.4 ኤፍኤም ሬዲዮ ቋንቋችን ሬዲዮ የሚሰብር ሳይሆን ፍጹም የሚስማማ መሆኑን በማስመስከር ከፍተኛ አስተዋጽኦ እያበረከተ ይገኛል። የከፋ ማህበረሰብ ሬዲዮ በቦንጋ ከተማና ዙሪያው የማይናቅ አስተዋጽኦ እያበረከተ ስለሚገኝ ለሁለቱ ሚዲያዎችና ሚዲያው እንዲሳካ እንዲጎላ ለህብረተሰቡ እየተጉ ያሉትን ባለሙያዎች በዞኑ አስተዳደርና በራሴ ስም ላቅ ያለ ምስጋና አቀርባለሁ። የዛሬው እያስመረቅን ያለነው ህንፃ በከፋ ዞን አመራር ታሪክ የከፋ ዞን አመራሮች የቅብብል ውጤት ነው ተብሎ ሊወሰድ የሚገባ ስራ ነው። ቅድም በከፍኛ ሳወራ አንዳንድ ሀሳቦችን እንዳነሳውኝ ይህ ህንፃ በሚጀመርበት ጊዜ አገራችን ለውጥ ጎዳና ላይ በነበረችበት ወቅት ነበረና በርካታ ችግሮችን በርካታ ውጥረቶችን ችለን ተቋቁመን ያስጀመርነው ህንፃ ነው። ወደዚህ ህንፃ ግንባታ ከመምጣታችን በፊት ግን በከፋ ዞን ውስጥ የሚገኙ
ነባር ብሔረሰቦች የከፍቾ የናኦና የጫራ ብሔረሰብ በዞን ውስጥ ያሉ እምቅ አቅሞችንና ሀብቶችን ዕውቀቶችን በአግባቡ እንዲጠቀም እንዲያውቅና መረጃ እንዲያገኝ ለማስቻል ከዚህ በፊት በነበርንበት አወቃቀር ውስጥ እምብዛም የልብ የሚያደርስ የመረጃ ስርጭት ባለመኖሩ ምክንያት በራሳችን አካባቢ በራሳችን ዞን ውስጥ ነገር ግን ለሁሉም ኢትዮጵያውያን አገልግሎት ሊሰጥ የሚችል አማርኛን ጨምሮ ማለት ነው ግን ደግሞ በክልል ውስጥ ወይም በዞን ውስጥ ለሚኖሩ አካላት በሚናገሩት ቋንቋ መረጃ ሊያደርስ የሚችል ቴሌቪዥን ወይንም ሬዲዮ ጣቢያ ያስፈልገናል የሚል መነሻ በመነሳቱ በወቅቱ የነበሩ ቅድም ስማቸው በተለያየ መልክ የሚጠቀሱ አመራሮቻችን አስቸጋሪ በነበረበት ወቅት የውጭ ምንዛሬ በማስገኘት ከፍተኛ በጀት በመመደብ ስቱዲዮ ግንባታ በማከናወን ስራው እንዲጀመር አድርገዋል። በዚህ ሂደት ውስጥም ያለን በጋራ በመሆን ይህ ስራ ተጠናክሮ እንዲቀጥል ለማስቻል ራሱን የቻለ ተጽዕኖ ፈጣሪ ቴሌቪዥን ጣቢያ ሆኖ እንዲወጣ በቀጠናው ብሎም በአገር ደረጃም ከፍ ብሎ እንዲታይ የተሻለ ግንባታ ኑሮ በርካታ ነገሮችን ባንዴ አቅፎ የልማት የመልካም አስተዳደርና አጠቃላይ ማህበራዊ ነክ ስራዎችን እንዲያቀላጥፍ እንዲያሳልጥ ታሳቢ በማድረግ የግንባታ ተጀምሯል። የግንባታ በሚጀመርበት ወቅት ቅድም የጣቢያው ስራ አስኪያጅ እንደሚያነሱ የተከበሩ ዞን አስተዳዳሪም እንደሚያነሱ በርካታ ችግሮች ወጥቶ ለመግባት አስቸጋሪ በነበረበት ወቅት የተለያዩ ኢንቴንሽኖች የተለያዩ አመለካከቶች በሚንጸባረቁበት ወቅት ዛሬ ላይ አውጥተን እንስራ ብንል ምናልባት የሌማን ግምት ሊሆን ይችላል እንጂ ከ200 በላይ ሚሊዮን ብር በላይ ይሄን ህንጻ አሁን ዛሬ ላይ መስራት እንችላለን ብዬ አላስብም። እዛኔ ግን በታሰበው አኳኋን ቅድም በተባለው ወጪ ተጀምሮ በአመራር ቅብብል የተጠናቀቀ በመሆኑ በዚህ ሂደት ውስጥ ከአቶ አስራት መኩሪያ ጀምሮ አሁን እስካሉት እስከነ አቶ እንዳሻው ከበደና ካቢኔያቸው ድረስ ለዚህ ስራ መሳካት አጠቃላይ ለህብረተሰቡ አገልግሎት እንዲሰጥ ያስቻለ ቴሌቪዥን ጣቢያ እንዲደራጅና በሙሉ አቅሙ ወደ ስራ እንዲገባ ያስቻሉትን ላቅ ያለ ክብርና ምስጋና እንዲቸራቸው እጠይቃለሁ። ድንቅ ነው። ትልቅ ምስጋና ይገባዋል። ይሄን አስተባብሮ ለዚህ ደረጃ ያደረሰው አጠቃላይ አመራር የከፋን ህዝብ እኔ በግሌ መጀመሪያ አመሰግናለሁ። እውነት ለመናገር የከፋ ቴሌቪዥን ጣቢያ መጀመሪያ ሲጀምር እንደ አንድ ሚዲያ ለሁለት ሰዓት እንደጀመረ ያው እኔም ከጅምሩ ጀምሮ አውቃለሁ። ሚዲያውም ተከታይ ስለሆንኩ ከዛውን አልፎ ዛሬ ሚዲያው የ24 ሰዓት ስርጭት በራሱ የሚያደርገው ነገር እንዳለው ነው። ይህን የመሰለ ግዙፍ ኮምፕሌክስ ህንጻ መገንባቱ ታሪክ የሚያስብል ነው። በደቡብ ምዕራብ ክልላችን የመጀመሪያ ስራ ነው ብሎም በሀገር ደረጃም ራሱ የቻለ ኮምፕሌክስ ህንጻ በመገንባት ረገድ የከፋ ማህበረሰብ ሬዲዮ ቴሌቪዥን ጣቢያ ቀዳሚ ነው የሚል ነገር ነው ያለኝና ትልቅ ደስታ ነው ፈጠረው። እውነት ለመናገር የከፋ ቴሌቪዥን ህንጻ ተገንብቶ ለዚህ ደረጃ በመድረሱ ከፋ ብቻ ሳይሆን መላው የክልላችን ህዝብ እንደምደሰት እርግጠኛ ነኝ። እኔም በግሌ ከፍተኛ ሆነ ደስታ ተሰምቶኛል። በመጀመሪያ ደረጃ ያው ይሄንን ህንጻ ሰርቶ ለዚህ ለታላቅ ህዝብ አስተዋጽኦ ለማድረግ ስለሰራችሁ ሁላችሁንም አመሰግናለሁ። ህዝቡም እንኳን ደስ አለ ለማለት ፈልጋለሁ። ከዛ ባለፈ በመሰረቱ ሚዲያ ትልቅ የሆነ ተቋም ነው። የሚዲያ መኖር ብቻውን በቂ አይደለም። በእንደዚህ አይነት መልክ ሲደራጅ ከተቋም ጀምሮ ከሰው አደረጃጀት ጀምሮ በጥሩ ሁኔታ ከተደራጀ ያሉትን ማህበራዊ ኢኮኖሚያዊ ጉዳዮችን በየጊዜ ለህብረተሰቡ በማሳወቅ መስራት የሚቻልበት ሁኔታዎች የሚኖሩበት ስለሆነ ለዚህ ደረጃ ለመድረስ ስለተደረገ ከፍተኛ ደስተኛ ነኝ ብዬ ነው የማስበው። አጋጣሚ ሆኖ ከዚህ ቀደም ሲል በሚዲያ አካባቢ ትንሽ ቅርበት ነበረኝና ያው እንደዚሁ በዚህ እድሜ እኔም ቆሜ ይህንን ስራ ተሰርቶ በማየቴ ህንጻ ተገንብቶ ሲመረቅ በማየቴ ከፍተኛ ደስታ ነው የተሰማኝና
ያንን እንግዲህ ባለን አቅም እኛም ልንደግፍ የምንችልበት ሁኔታዎች ይኖራሉ ብዬ ነው የማስበው። ክልላችን ደቡብ ምዕራብ ኢትዮጵያ ህዝቦች ሲቋቋምም በክልሉ ውስጥ ያለው ብቸኛ የማህበረሰብ ቴሌቪዥን በመሆኑ እንደ አንዱ የክልሉ ሀብት ተደርጎ ነው የሚወሰደውና ክልሉ የራሱ የሆነ ሚዲያ እስካሁን አልገነባም። በዚህ ሂደት ላይ የከፋ ቴሌቪዥን በክልሉ ውስጥ ካሉ የደቡብ ሬዲዮና ቴሌቪዥን ቅርንጫፎች ጋር በጋራ በመሆን በክልሉ በተለያዩ ጊዜያት የሚደረጉ ኩነቶችን በግንባር ቀደምትነት ለህዝብ እያደረሰ ያለ እና ተስፋ የተጣለበት የሚያድግ የሚበለጽግ የቴሌቪዥን ጣቢያ መሆኑን ነው የሚሰማኝ። ይሄን የመሰለ ትልቅ ኮምፕሌክስ ህንጻ ከራሱ አልፎ ለሌሎች መትረፍ የሚችል ህንጻም በዚህ በአጭር ጊዜ ውስጥ ገንብቶ በማጠናቀቁ እጅግ በጣም ከፍተኛ ደስታ ነው የተሰማኝ። እንግዲህ የከፋ ዞን አስተዳደር ከሚመለከታቸው ባለ ድርሻ አካላት ጋር ቅንጅት በመፍጠር በዚህ መልኩ ያማረ ህንጻ በመገንባት የከፋ ማህበረሰብ ያለውን ባህል ቅርስ ለዓለም እንዲያስተዋውቅ በሌላ ጎኖ የዓለምን መረጃዎች ወቅታዊና ተደራሽ በሆነ መልኩ ለህዝቡ ተደራሽ እንዲሆን ከማድረግ አኳያ በዚህ መልኩ የከፋ ማህበረሰብ ቴሌቪዥን ጣቢያ በዚህ ኑሮ ውድነት በዚህ በበጀት ችግር ውስጥ ተቻችሎና ተቋቁሞ ለማስመረቅ በመብቃቱ እኔ በጣም ደስተኛ ነኝ። እኔ በጣም ነው ይሄንን ለዚህ ያደረሱትን አካላት ሁሉ ከፍተኛ ምስጋና ነው ያለኝ። ታላቅ ቀን ነው ዛሬ እውነት ለመናገር እንደ ግለሰብም እንደ አካባቢ ተወላጅም እንደምመራው መስሪያ ቤትም በዚህ ደረጃ ትልቅ አቅም ሊሆን የሚችል የዚህ የሚዲያ ህንጻ መገንባቱ ለከፋ ህዝብ ብቻ አይደለም፣ ለክልሉ ሲያልፍ ደግሞ ለአገር ግብዓት የሚሆን ትልቅ አቅም የሚፈጠርበት ትልቅ ስራ የሚሰራበት ተቋም ስለሆነ የተገነባው በግሌም እንደ አካባቢ ተወላጅም እጅግ በጣም ደስ ብሎኛል። በዚህ ሂደት ያለፉትን በዚህ አጋጣሚ ላመሰግን እወዳለሁ። ቅድሚያ ይሄ የከፋ ማህበረሰብ ቴሌቪዥን ጣቢያ ህንጻ በዚህ ደረጃ ደርሶ በመመረቁ እንደ አንድ የክልል አመራር የክልሉ ተወላጅም መላውን የክልሉን ህብረተሰብ ይህን ህንጻ ደግሞ አስገንብቶ ለዚህ ደረጃ ላደረሰው ለከፋ ዞን አስተዳደር መላው ለከፋ ህዝብም እንኳን ደስ አላችሁ እንኳን ደስ አለን እላለሁኝ። ዛሬ በጣም ደስ ብሎናል። እውነት ለመናገር የካቲት 23 የአድዋ ድል በዓልን ያከበርን ባለንበት ቀን በተመሳሳይ ለከፋ ህዝብ ትልቅ እድል ይዞ የመጣው የከፋ ቴሌቪዥን ግዙፍ ህንጻን በማስመረቃችን የተሰማኝ ደስታ እጅግ በጣም ከፍተኛ ነው። ምክንያቱም የከፋ ህዝብ ትልቅ ታሪክ ያለው ህዝብ ነው። በዓለም የሚታወቅ ህዝብ ነው። በአገርም ፊት ለፊት ከሚታወቁ ባለ ታሪክ ህዝቦች መካከል ፊት የወጣ ህዝብ ሆኖ ሳለ በመሃል በነበሩት በመዋቅር ችግር ታሪኩ እንዲደበዝዝ እንዲጠፋ ተደርጎ ብዙ ስራዎች ወደ ኋላ የተመለሱበትን ዘመን አሳልፈን ዛሬ ደግሞ የማህበረሰቡን ቴሌቪዥን ጣቢያ ስራ ከጀመረ በኋላ ራሱን አስችሎ በራሱ ተቋም እንዲመራ በራሱ ተቋም ስራ እንዲያሳልጥ መደረጉ በዚህ ልክ ይህን ህንጻ ዛሬ ለማስመረቅ በመብቃታችን የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። ጣቢያችን አሁን ላይ ተቀማጭነቱ በአውሮፓ አህጉር ሉክሰምበርግ ካደረገው ኤስሲኤስ ሳተላይት ኦፍ ዩሮፓውያን ሶሳይቲ ካምፓኒ ጋር ውል በመግባት እነሆ የ24 ሰዓት አገልግሎት በራሳችን የሳተላይት ቻናል በኤችዲ የጥራት ደረጃ አገልግሎት እየሰጠ ይገኛል። ሚዲያችን ዓለም አቀፋዊ ይዘት ተመልካች እንዲኖረው በማድረግ ከዚህ ወር ጀምሮ ወደ ተግባር የገባው ካናል ፕላስ ኢንተርናሽናል ፍራንስ ኩባንያው በኢትዮጵያ በከፈተው ቢሮ ጋር በመተባበር የከፋ ማህበረሰብ ቴሌቪዥን ከሌሎች ታላቅ ሚዲያዎች የደረሱበት ዓለም አቀፋዊ እይታ ደርሷል። እንኳን ደስ አላችሁ፣ እንኳን ደስ አለን። ይህም ብቻ አይደለም።
በተለይ በዲጂታል ሚዲያው ዩቲዩብ፣ ፌስቡክ እና ዌብሳይት በማልባት በሚሰራጭበት መረጃዎች ከሀገር ውስጥና ከውጭ በተለያዩ ጊዜያት በጎ የሆኑት ግብረ መልሶች በመሰብሰብ የጥራት ደረጃን ከፍ በማድረግ ላይ እንገኛለን። ከኢትዮጵያ መገናኛ ብዙሃን ባለስልጣን የ10 ዓመት የብሮድካስት አገልግሎት ፍቃድ ከሰኔ 29 2014 ዓ.ም ጀምሮ ያገኘ የከፋ ማህበረሰብ ቴሌቪዥን በ2025 ዓመተ ምህረት ሬዲዮ፣ የህትመትና ሌሎች ዲጂታል ሚዲያዎችን በመጨመር የከፋ ማህበረሰብ ቴሌቪዥን የሚለው ስያሜ የከፋ ሚዲያ ኔትወርክ የመመስረት ራዕይ ሰንቋል። ከዚህ በኋላ የሚጠይቀውንና እያደገ የመጣውን የህዝብ ፍላጎት ለማሟላት አንድ ማህበረሰብ የራሱ ማንነት፣ ባህልና ሌሎች መገለጫዎች ለሌላው ዓለም ለማስተዋወቅ የሚሆን በዓለም ውስጥ እየተከናወነ ያለው ወቅታዊና ዘመናዊ የፖለቲካ ኢኮኖሚና ማህበራዊ ሂደቶችን በመከታተል ሚዛናዊና ተገቢውን መረጃ በማግኘት ማህበረሰባችን ተወዳዳሪ እንዲሆን በማሰብ በቀድሞ የደቡብ ክልል አደረጃጀት ውስጥ እያለን በ2011 ዓመተ ምህረት በደቡብ ቴሌቪዥን ድርጅት በሳምንት 2 ቀን ለ2 ሰዓታት የአየር ሰዓት በመከራየት በካፊ ኖኖ ቋንቋ ለመጀመሪያ ጊዜ የቴሌቪዥን ስርጭት በማግኘቱ የህዝቡ ደስታ ወሰን አልነበረውም። በዚህም ወቅት ይህንኑ ላስፈጸሙት የወቅቱ የዞኑ ዋና አስተዳዳሪ አቶ አስራት መኩሪያና ለካቢኔዎቻቸው ላቅ ያለ ምስጋና አቀርባለሁ። በመቀጠል የቴሌቪዥኑን የወደፊት የረጅም ጊዜ ራዕይ ከወዲሁ በማሰብ በመጋቢት 12 2011 ዓ.ም በ841 ካሬ ሜትር ስፋት ያለው ቦታ ላይ ከ57 ክፍል በላይ ያለው የጂ+4 ህንጻ እንዲጀመር ያደረጉት የወቅቱን የዞናችን ዋና አስተዳዳሪ አቶ ማስረሻንና በወቅቱ የነበሩ ካቢኔዎቻቸውን እጅግ በጣም አድርጌ እንዳመሰግን ይፈቀድልኝ። በዋጋ ንረት ምክንያት እንዳይቆም እየተነሱ የነበሩ ችግሮች እንዳይስተጓገሉ የድርሻቸውን የተወጡ አቶ በላይ ተሰማና ካቢኔዎቻቸውም ከልብ አመሰግናለሁ። እንግዲህ ይህ የቴሌቪዥን ጣቢያ የከፋ ማህበረሰብ ቴሌቪዥን ጣቢያ ይባል እንጂ በውስጡ የከፋ፣ የናኦ፣ የከፍቾ፣ የናኦ እና የጫራ ማለትም ከፋ ማለት ዞኑ ነው። ግን በከፋ ውስጥ የሚኖሩት በብሔረሰብ ደረጃ ከፍቾ፣ ናኦና ጫራ ነው። ከፋ የሚለው ሁሉንም ይገዛል። ብሔረሰቦቹ ከፍቾ፣ ናኦና ጻራ ይባላሉ። በእነዚህ ቋንቋዎች ለህብረተሰቡ መረጃ ከመስጠት ባሻገር በክልል ውስጥ የሚገኙን ብቻም ሳይሆን በሀገሪቱም እንዲሁም በዓለም አቀፍ ቴሌቪዥኑ ወደውና ፈቅደው ለሚያደምጡ የህብረተሰብ ክፍሎች መረጃ ሊሰጥ በሚችል አኳኋን ተደራጅቷል። ይህም መነሻ አድርገን እኛም እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከዚህ ቴሌቪዥን ጣቢያ ጋር በጋራ መስራት አስፈላጊ መሆኑን በመገንዘብ በቅርቡ በጋራ ስምምነት ፈጥረን በክልላችን የሚከናወኑ የልማትና የመልካም አስተዳደር ስራዎችን በጥቅሉ በመደጋገፍ በክልሉ ውስጥ ለሚገኙ ህዝቦች መረጃ ተደራሽ እንዲሆን የሚያስችል የውል ስምምነት ፈጥረን በጋራ እየሰራን እንገኛለን። ስለዚህ የከፋ ቴሌቪዥን የከፋ ማህበረሰብ ቴሌቪዥን ጂኦግራፊካሊ ያለበት በከፋ ዞን ውስጥ ቢሆንም የክልሉ ቴሌቪዥን እንደመሆኑ መጠን ከክልሉ መንግስት የሚጠበቅብንን ድጋፍ በመደገፍ አብሮ በመስራት ቀጣይ በክልል ውስጥ ብቻም ሳይሆን በሀገር ውስጥ ተጽዕኖ ፈጣሪ ቴሌቪዥን ጣቢያ ሆኖ እንዲወጣ የበኩላችንን ሚና የምንጫወት መሆናችንን በዚህ አጋጣሚ ለመግለጽ እወዳለሁ። እንግዲህ ይህ የቴሌቪዥን ጣቢያ በከፋ ዞን ህዝብና መንግስት ወጪና በጀት የተከናወነ ቢሆንም አገልግሎቱ ግን የሁላችን ስለሆነ ከክልሉ መንግስት ጋር በጋራ ሆናችሁ የክልሉ ህዝብ ለሚያገኘው መረጃ አንድ የመረጃ ምንጭ ሆናችሁ የምታገለግሉ እንደመሆናችሁ መጠን ከወዲሁ ላመሰግን እወዳለሁ። ከፋ ቴሌቪዥን ከጅምሩ ጀምሮ በተለይ ከፋን ቋንቋ፣ ባህል፣ በከፋ ያሉ የሰው ሰራሽና ተፈጥሯዊ መስህቦችን በሀገር ደረጃ የሚሆን በዓለም አቀፍ ደረጃ በማስተዋወቅ ረገድ ትልቁ ሚና ሲጫወት ነው መጣው። ከሁለት ሰዓት የቴሌቪዥን ስርጭት ጀምሮ በ24 ሰዓቱም ትልቁ ሚና የሚጫወት ነው። ለባህሉ እድገት፣ ለቋንቋ እድገት፣ ኢቭን ለቱሪዝም መዳረሻዎች መተዋወቅና ጎልቶ እንዲወጣ ከማድረግ አንጻር የኛው ቴሌቪዥን ጣቢያ ስራውን ከጀመረበት ወዲህ የተጫወተው ሚና ቀላል አይደለም። ዛሬ ደግሞ ይሄ አድማሱን በማስፋት በራሱ ኮምፕሌክስ ህንጻ ይሄን ስራ ሲጀምር የበለጠ ይሄን ቋንቋ ባህልና የቱሪዝም መዳረሻ ስፍራዎችን በማጎልበት የተለያዩ አገር ያሉ የዓለም ሀገራቶች ኢቭን በሀገራችን ደረጃ ይህን አካባቢ በማስተዋወቅ ረገድ የራሱን ሚና ከመጫወት አንጻር ትልቁ ሚና አለው የሚል ነገር ነው ያለና
አሁን የዚህ ኮምፕሌክስ ህንጻ መመረቅ የበለጠ ቋንቋችን፣ ባህላችን፣ እሴታችን እንዲጎለብት በሀገር ደረጃ እንዲታወቅ የራሱ ሚና ይጫወታል። የቱሪዝም መዳረሻዎች አሉን። ዞናችን በጣም ቱባ ባህል ያለበት ቱባ የሆኑ ሊታዩ የሚችሉ የቱሪዝም መዳረሻዎች ያሉበት አካባቢ ከመሆኑ አንፃር የዚህ የቴሌቪዥን ጣቢያ ስራ መጀመር ትልቁን ሚና ይጫወታል የሚል እምነት ነው በእኔ ያለው። በተለይ በቋንቋው ላይ ብዙ የሚሰሩ ነገሮች አሉ እና የተጀመሩም አሉ። ዛሬ ቋንቋው ከተናነሽ ከታችኛ ክፍል ጀምሮ እስከ ትልቅ ዩኒቨርሲቲ ድረስ ደርሷል። በዚህ ዝግጅት ብዙ ተዘጋጅተናል። ማስተማሪያ መሳሪያዎችን በማዘጋጀት በመስራት የነበርን ሰዎች አለን። መጻፍት ያዘጋጁ ትላልቅ ሰዎች አሉ። ከብሻው ጀምረ ስትናገር ነው እነዚህ ፊደላትን ከመቅረጽ ጀምሮ የነበሩ ሰዎች ያሉበትና ዛሬ ትልቅ ማስተማሪያ መሳሪያዎች ማስተማሪያ መጻፍ ተዘጋጅተዋል። ካሪኩለሙ ተቀርጾለታልና ይሄኛው ሚዲያ ሙሉ በሙሉ ይሄንን ቋንቋ ተጠቅሞ ይሰራል የሚል ግምት አለኝ። ኤዲተር ላይ የሚሰሩትም የራሱ የቋንቋ ልጆች በመሆናቸው ቋንቋውን የተማሩ በመሆናቸው በደንብ የሚሰራ የሚገለጽ ቋንቋና ባለሙያ ያለበት ነው ብዬ ነው የማስበው። በጣም የሚገርም ነው። ያው ጣቢያውን ዘወትር እከታተላለሁ። ከዚህ በፊት 2 ሰዓት በሳምንት 2 ቀን ብቻ ሲቀርብ የነበረ በመሆኑ ብዙ ጊዜ ጥያቄዎች በጣም ይነሱ ነበረ። ከህብረተሰቡም በጣም ቅሬታዎች ይነሱ ነበረ። ይህንን ቅሬታ ለመፍታት በተሰራው ስራ አሁን 24 ሰዓት አገልግሎት በሚሰጥበት ወቅት በአንድ ጎኑ የዓለም አቀፍ ወቅታዊ መረጃዎችን ህብረተሰቡ በራሱ ቋንቋ ወቅታዊ በሆነ ጊዜና ሰዓት የሚያገኝበት እድል ተፈጥሯል። በሌላ ጎኑ በአካባቢው ውስጥ ያለውንም ሪሶርስ እምቅ ሀብት በአግባቡ ለማስተዋወቅ እድል አግኝቷል። በሌላ ጎኑ ሀገራዊ ወቅታዊ ነባራዊ ሁኔታዎችንም ሆነ በሀገራችን የሚካሄደው ኢኮኖሚ፣ ፖለቲካዊና ማህበራዊ እንቅስቃሴዎችም በሙሉ መረጃዎችን በራሱ ቋንቋም በአማርኛም የሚያገኝበት እድል ተፈጥሯልና በዚህ በኩል በአጭር ጊዜ ውስጥ የከፋ ቴሌቪዥን ጣቢያ እየሰራቸው ያሉት ስራዎች በጣም የሚደነቁ የሚበረታቱና የሚመሰገኑ ናቸው። ቴሌቪዥኑን በሚመለከት ያው አመታትን አስቆጥሯል። በእርግጥ በደቡብ ሬዲዮና ቴሌቪዥን ድርጅት ስር በሳምንት 2 ሰዓት የአየር ሰዓት በመግዛት ስራውን ጀምሯል። ይሄ ስራ ሲጀመር የከፋ ህዝብ በሳምንት 2 ቀን እየጠበቀ ስለ ከፋ ማህበረሰብ ኢኮኖሚ፣ ስለ ፖለቲካው፣ ስለ ልማቱ ብዙ ነገር ሲከታተል ቆይቷል። ያ በጣም አድካሚና በጉጉትና በናፍቆት የሚጠበቅ ሰዓት ከመሆኑ የተነሳ ለምን የራሳችን የሆነ ሚዲያ አይኖርንም የሚል ምኞት በህዝቡ ውስጥም ነበረ በጣም ይህንን በማለፍ በተለይ ከዛሬ አመት በፊት ጀምሮ የ24 ሰዓት አገልግሎት ለማግኘት በከፋ ዞን አመራሮች፣ በከፋ ዞን ህዝብ፣ በሚዲያ ባለሙያዎችና በሚዲያ አመራሮች በተደረገው ትግል 24 ሰዓት አገልግሎት መጀመሩ ሌላ ደስታ ነው የፈጠረው። ዛሬ ደግሞ በእንደዚህ አይነት ሁኔታ ከ24 ሰዓት አገልግሎት ከመስጠት ባለፈ ይህንን 24 ሰዓት አገልግሎት በተሳለጠ ሁኔታ በተመቻቸ ሁኔታ ለመፍጠር አንዱ የተሻለ ስቱዲዮ ያስፈልጋል። የተሻለ የዜና ማዘጋጃ ቦታዎች ያስፈልጋሉ። የሰራተኛ ቢሮ ያስፈልጋል። የአመራሩ ቢሮ ያስፈልጋል። ምቹ የስራ ቦታ ሳንፈጥር ምቹ ስራ ማምጣት ስለማንችል በዚህ ልክ የተጀመረው የህንጻ ግንባታ እንዲፋጠን ተደርጎ ዛሬ ለዚህ ምረቃ በቅቷልና የታለፈው መንገድ የተጓዝንበት መንገድ ቀላል አይደለም። በዚህ ስራ ውስጥ ከፍተኛ ጫናዎች ነበሩ። ምክንያቱም ትልቅ ህንጻ ነው የተሰራው። ትልቅ በጀት የሚፈልግ ነው። ትልቅ ገንዘብ የሚፈልግ ነው። በየጊዜው የዋጋ ጭማሪዎች አሉ። ይህንን ቻሌንጅ በማለፍ ዛሬ በእንደዛ አይነት ሁኔታ የተሻለ ሚዲያን ለዚህ ማብቃት መቻላችን በእውነቱ እጅግ በጣም ደስ የሚያሰኝ ነው። በሌላ መልኩ የቴሌቪዥን ስርጭት ከዚህ በበለጠ ለመስራት መሰናክሎች አሉ። ከነዚህም በጥቂት ለመግለጽ የቴሌቪዥን ጣቢያ ካለው የስርጭት ሰዓት አንጻር ተጨማሪ ይዘት ለመስራት አሁን ያለ የሰው ኃይል ጋር ያለመጣጣም፣ የቴክኖሎጂ መሳሪያዎች ውስን በመሆኑና የባለድርሻ አካላት ተሳትፎና ድጋፍ እንዳይለየን እየጠየቅን ዓለም እየመራ ያለው መረጃ በፍጥነት ወደ ህዝቡ ለማድረስና የለውጥ ጉዞን ለማፋጠን እንደም ከዚህ ቀድሞ ቁርጠኝነት ውሳኔ በማስተላለፍ ሚዲያው ላይ አዲስ ምዕራፍ የማሻገር ስራ ይጠበቅብናል። ክቡር ምክትል ርዕሰ መስተዳድር፣ ክቡራትና ክቡራን፣ የከፋ ማህበረሰብ ቴሌቪዥን ከደቡብ ምዕራብ ኢትዮጵያ ክልል መንግስት ኮሚኒኬሽን ቢሮ ጋር በመተባበር በሳምንት የ1 ሰዓት የአየር
ሽፋን ለመስጠት ለክልላችን ህዝብ ለማድረስ በቅርቡ የመግባቢያ ሰነድ ከተፈራረመበት ቀን ጀምሮ ጣቢያችን የቅድመ ዝግጅት ስራዎችን እያጠናቀቀ ይገኛል። ይህ በእንዲህ እንዳለ ጣቢያችን ክልላዊ አንድነታችን በማጠናከር በጋራ በማደግ እንድንችል በማሰብ ስራችን ውል ሳንጠብቅ እየሰራ መሆኑን ልንገልጽ እንወዳለን። ለአብነት በጤና ዘርፍ የወባ በሽታ መከላከል ላይ በማህበረሰቡ ግንዛቤ እንዲያገኝ በተከታታይ ከ2 ወር በላይ ለሆኑት ጊዜያት ከክልሉ ጤና ቢሮ ጋር ውል በመግባት የግንዛቤ ማስጨበጫ መልእክቶችን እያስተላለፍን ባለን ሂደት የክልላችን ጤና ቢሮ የሚዲያ አጋር ሆኖ በመስራቱ እያመሰገንን ሌሎች ከኛ ጋር በመተባበር እንዲሰሩ በዚህ አጋጣሚ ጥሪያችንን እናቀርባለን። ከዚህ ባሻገር ታላላቅ የፖለቲካን ማህበራዊና ኢኮኖሚ ጉዳዮችን የተመለከተ መድረኮች በክልል ባሉ ዞኖች ሲካሄዱ በሚቀርብልን ጥያቄ መሰረት የዜናና ፕሮግራም ስራችን እየሰራን እንገኛለን። አሁን ያስገነባውን ህንጻ አስመርቋል። አደረጃጀቱ ደግሞ በህንጻ ብቻ የሚወሰን አይደለም። በአንድ ጎኑ ወቅታዊ መረጃዎችን ተወዳዳሪና ብቃት ያለውን የሚዲያ መረጃዎች ለህብረተሰቡ ተደራሽ ከማድረግ አኳያ የተማረ በመጠነ ሰፊ የሆነ መዋቅሩን ያሟላ የሰው ኃይል ያስፈልጓል። በሌላ ጎኑ ደግሞ ወቅታዊ ቴክኖሎጂን ያማከለ የማቴሪያል አቅርቦት በጣም ይፈልጋል። ስለዚህ ይሄ ደግሞ የበጀት አቅምን በጣም ይጠይቃል። ይሄ ደግሞ በመንግስት በዞኑ መንግስት ብቻ የሚፈታ አይደለም። አሁን ያለው የበጀት አቅም ውስንነት ያለው ነውና በአንድ ጎኑ ጥራት ያለውንም መረጃ ለማግኘት ባለን ፍላጎት ልክ አሁን ያልናቸው የሰብአዊ ሪሶርስም ሆነ ማቴሪያላዊ ሪሶርስ እንዲሟላ ከማድረግ አኳያ የሁላችንም ተሳትፎ በጣም ወሳኝ ነው። የባለድርሻ አካላት ተሳትፎ በጣም ይወሰናልና ህብረተሰቡ በዚህ መልኩ አስገንብቶ ለዚህ ያደረሰውን የከፋ ዞን አስተዳደር ድጋፍ በማድረግ የውስጥ ማቴሪያሎችን ማሟላት ቢችል የሰው ኃይሉን በአግባቡ ቢሟላ አሁን ባለው የሰው ኃይልና ማቴሪያል የሚሰጡት አገልግሎት ይሄን ኃይል ብቃት ያለው ከሆነ ደግሞ በተሟላ መልኩ እነዚህ ችግሮች ቢፈቱ የተሻለ አገልግሎት የማግኘት እድል ስላለ የባለድርሻ አካላት ተሳትፎ በጣም ወሳኝ ነው የሚል ነገር አለ። የተለያዩ ኩነቶች የተለያዩ ተግባራት ሲኖሩ የቴሌቪዥን ጣቢያውን እየጋበዝን እያሰራን ነው የቆየ ነው። ከዚህም ባለፈ በቅርቡ የአየር ሰዓት ከቴሌቪዥን ጣቢያው ለመግዛት የ1 ሰዓት የአየር ሰዓት ለመግዛት ክቡር የክልላችን ርዕሰ መስተዳድር በተገኙበት ውል ተስማምተናል፣ ተፈራርመናል። በዛ መሰረት አሁን በቅርቡ የክልላችንን ሁነቶች የክልላችንን የልማት የመልካም አስተዳደር ተግባራትን ለህዝቡ ለማድረስ ባጭሩ ፕሮግራም ይጀምራል ማለት ነው። ስለዚህ ይሄ በእጃችን ያለ ትልቅ ሀብት ነው። ሌሎች ተቋማትም ይሄን የቴሌቪዥን ጣቢያ የአየር ሰዓት በመግዛት ምርትና ምርታቸውን በቴሌቪዥን ጣቢያው በማስተዋወቅ እንዲሁም የበኩላቸውን አስተዋጽኦ ማበርከት አለባቸው ብዬ ነው የማስበው። ሁለት ጥቅም ነው የሚሆነው። በህብረተሰቡ ቋንቋም የማድረስ ስራም የሚሰራ በመሆኑ የቴሌቪዥን ጣቢያውንም እንደዚሁ የመደገፉም ስራ እንዲሰራ ሁሉም የበኩሉን አስተዋጽኦ ማበርከት አለበት የሚል መልእክት ነው ማስተላለፈው። ሚዲያ ከማን ምን ይጠበቃል? ከሁሉም ነው የሚጠበቀው። አንደኛ የሚዲያው ባለቤት ህዝብ ነው። ለራሱ ነው የሚጠቅመው። መጀመሪያ ሚዲያ በአሁኑ ሰዓት አርሶ አደሩም ጭምር ቤቱ የሚያዳምጣቸው ወቅቶች ላይ ነው የደረስ ነው። ዓለምን ከሌሎቹ ጋር የሚያገናኝ ተቋም ነው። በቴክኖሎጂ በየጊዜ እያደገ የሚሄድ ተቋም ነው። ስለዚህ ከአንድ አገር ከአንድ ዓለም ወደ አንድ ዓለም ላይ ለመተዋወቅ ይቻላል። ገበያ ለመሳብ ይቻላል። ኢኮኖሚውን ለማሳደግም የምትችልበት ሁኔታዎች ይኖራሉ። የህዝብ ለህዝብ ትስስርንም ማሳደግ የሚችልበት ኢንስቲትዩሽን ነው። በተገቢ መንገድ በአገባቡ ከተመራ በጣም ምርጥ የሆነ ተቋም ነው። ይሄ ከሆነ ደግሞ ሁሉም ተቋም ይሄ ተቋም ደግሞ ይሄ ሚዲያ ከፍተኛ ደረጃ ላይ እንዲደርስ
አስተዋጽኦ ማድረግ ይጠበቃል ብዬ አስባለሁ። ስፖንሰር በማድረግም ጭምር ተቋማት፣ ቢሮዎቹ፣ ባለሀብቱ የራሱን ምርት በማስተዋወቅም ጭምር ጥቅም ጎልቶ ስለሚታይ ያንን ያክል አስተዋጽኦ አለ ብዬ አስባለሁ። ህዝቡም ደግሞ የኔ ሚዲያ ነው ካለ ደግሞ የራሱን ሀብት አርሶ አደሩም ቤቱ ሆኖ ያመረተውን ምርት ለገበያ ለማውጣትም ቢሆን በሚዲያ መጠቀም ይችላል፣ በቴክኖሎጂ መጠቀም ይችላልና እንግዲህ ሁሉም የኔ ነው የኔ ሀብት ነው ብሎ መጠቀም የሚችልበት ሁኔታዎች ይኖራሉ ብዬ አስባለሁና ይሄ የአንድ ሰው ብቻ አይደለም፣ ያው የሁሉም ነው ብዬ ስለሚያስብ ሁላችንም የድርሻችንን መወጣት አለብን ብዬ አስባለሁ። ከዚህ ባለፈ በእውቀትም በምንም የሚያውቁት ሚዲያውን ከሌሎች ሚዲያ ጋር ተወዳዳሪ ለማድረግ ሰፊ በጥናትም ተደግፎ ሰፊ ስራ መስራትን ይጠይቃል። ስለዚህ ከኛ የሚጠበቀውንም ማድረግ እንችላለን ብዬ አስባለሁ። እውነት ነው። ሚዲያ አንድ ትልቅ የመንግስት ዘርፍ ነው። ትልቅ ኢንፍሉዌንስ ተጽዕኖ ማሳደር የሚችል ትልቅ ዘርፍ ነው። ከዚህ አንጻር ሚዲያ ሲቋቋም ለመረጃ ተደራሽነት ቀጣይም አቅዶ ለመስራት ግባት የመሆኑ መረጃዎችን ከመስጠት አንጻር ህዝቡን ለማንቃት እንግዲህ አገልግሎቱ ይህ ነው ያ ነው የሚባል አይደለምና ለመንግስት ትልቁ እጅ የሚባል ነገር ቢኖር ሚዲያ ነው። የከፋ ቴሌቪዥን ደግሞ ከምስረታው ጀምሮ ደቡብ ቴሌቪዥን ላይም አየር ሰዓት ወስዶ ከሚሰራበት ጊዜ ጀምሮ በዚህ ታላቅ ህዝብ ውስጥ ያለውን ትልቁን የተፈጥሮ ጸጋ በማውጣት ባህሉን ትውፊቱን ለትውልድ እንዲተላለፍ ከማድረግ አንጻር ጸጋውንም እንደዚሁ ለዓለም ማህበረሰብ ከማስተዋወቅ አንጻር ትልቅ ስራ ተሰራ የመጣ ነው። እንግዲህ ባሳለፍናቸው ጊዜያት እንዴት እዚህ ደረሰ የምለውን ነገር ስናስብ ትልቅ ፈተናዎች ውስጥ ያለፈ በቁርጠኝነት ውስጥ በትጋት ውስጥ እዚህ የደረሰ ትልቅ ተቋም ነው። ከፋ ደግሞ እንደ ከፋ ሲባል ታሪኩ ትልቅ ነው። ብዙ እንደ አገር የምነሳ ጉልህ ድርሻ ያለው ህብረተሰብ ነው። ከዚህ ባለፈ ደግሞ ለአገር ለአህጉር ለዓለም የሚበቃ የተፈጥሮ ሀብት ያለው አካባቢ ነው። እዚህ አካባቢ የዚህ ሚዲያ መፈጠር ደግሞ መፈጠሩ ብቻ ሳይሆን በዚህ አቅም በዚህ ልክ መደራጀት የሚኖረው ትርጉም ከፍተኛ ነው መሆነው። ከዚህ አንጻር ከፋ ቴሌቪዥን ብዙ የሚቀረው ነገር እንዳለ ሆኖ ዓለም አቀፍ ተወዳዳሪነት ላይ መሰራት ያለበት የሁላችንም ድርሻ እንዳለ ሆኖ አሁን የደረሰበት ደረጃ እውነት ለመናገር የሚገርም ነው። ይሄ ደግሞ የባለሙያውና የአመራሩ ቁርጠኝነት ቀን ተሌት ልፋት ምን ያህል እንደሆነ መገመት እንድንችል ረድቶናል። ከዚህ አንጻር አሁን የደረሰበትን ደረጃ በጣም ሪኮግናይዝ ማድረግ እውቅና መስጠት ተገቢ ነው መሆነው። እየተሰራ ያለ ስራም ከፋ ቴሌቪዥን ከተቋቋመ ጊዜ ጀምሮ የሚተላለፉ መልእክቶች እኛም ብቻ ሳይሆን ሌላውንም አካባቢ ያለውን የሳበና ሚዲያው ተመራጭ ሆኖ እንዲከፈት እያደረገ ያለበትን ታዝበናል። አሁንም ያ ተጠናክሮ የሚቀጥል ይሆናል የሚል እምነት አለኝ። ለወደፊት ምን መሰራት አለበት? አሁን የተጀመረ ኢንተርናሽናል ኮላቦሬሽኖች ናሽናል ኮላቦሬሽኖች የተጀመረ ከካናል ፕላስ ጋር ከሌሎች ድርጅቶች ጋር እየተፈጠሩ ያሉ ግንኙነቶች ትልቅ ናቸው። ይሄ ተጠናክሮ መቀጠል አለበት። እኔ እንደምመራው ተቋም ደግሞ ደን አካባቢ ጥበቃና አየር ንብረት ለውጥ ላይ ነው የምሰራው። ከዚህ አንጻር ማህበረሰቡ ከዚህ ተፈጥሮ ሀብት ተጠቃሚ እንዲሆን ከካርበን ክፍያ ጋር ተያይዘን የምንሰራው ስራ አለ። ያ ህብረተሰቡን ንቃት መፍጠር ይፈልጋልና ገፍተን መተን ከዚህ ከተቋም ጋር ተቋሙንም እየደገፍን የምንሰራቸውን ስራዎች ልንሰራቸው ያሰብናቸው ነገሮች በሙሉ ለህዝብ ተደራሽ ማድረግ ካለብን እንደ ክልላችን ያለ ብቸኛ ቴሌቪዥን ጣቢያ ይሄ ነው። ስሙ የከፋ ቴሌቪዥን ቢባልም የክልላችን ቴሌቪዥን ጣቢያ አድርገን ነው የምንወስደውና ለዚህ ሜሞራንደም ኦፍ አንደርስታንዲንግ ተፈራርሟል እንደ ክልል። እኛም እንደ ተቋም ጠጋ ብለን ከናንተ ጋር ከቴሌቪዥኑ ጋር አብረን የምንሰራ ይሆናል። በቀጣይም ሌሎች ዓለም አቀፍ ተደማጭ የሆኑ ተደራሽ የሆኑ ሚዲያዎች ጋር አብሮ የሚሰራ ነው የሚል ተስፋ አለኝ። የተጀመረው ነገር ትልቅ አቅም ጉልበት አለው። እኛም በሂደት አብረናችሁ ተጠግተን እንጠቅማለን ሳይሆን ተጠቃሚ እንሆናለን። ሚዲያው ለኛ ትልቅ ጉልበት ይሆናል የሚል እምነት አለኝ። ሚዲያ በክልል ደረጃ በዚህ መንገድ የተደራጀ አገልግሎቱ ከጊዜ ወደ ጊዜ እያደገ አሁን በሀገር ደረጃ ካሉ ትላልቅ ሚዲያዎች ደረጃ ተወዳዳሪ የሆነ እያደገ ያለ ትልቅ የክልል ሀብት ነው። ሚዲያው አሁን ባለው የአገልግሎት የስርጭት አቅሙ የከፋን ማህበረሰብ ብቻ ሳይሆን መላውን የክልሉን ሕዝብ
ከክልሉ ኮሚኒኬሽን ቢሮ ጋር በጋራ በመቀናጀት እየሰራ ነው ያለው። ይሄ ብቻ ሳይሆን በየተቋማችን በምንሰራቸው ስራዎች ለክልሉ ህዝብ አንድም በክልሉ በሚነገሩ ቋንቋዎች ለማድረስ ትልቅ እድል ይከፍታል። እንደገና ደግሞ ቴሌቪዥን ጣቢያው እዚህ በመደራጀቱ ምክንያት የክልሉ ቢሮዎች፣ የክልሉ የተለያዩ ተቋማት፣ በክልሉ ስር ያሉ የዞኖች፣ ወረዳዎች መልእክታቸውን የሚሰሩትን የልማት ስራ ከጸጥታውም አኳያ በአጠቃላይ ለማህበረሰቡ ስለ ሰላም አስፈላጊነት፣ ስለ ግጭት አስከፍነት፣ አሁን ያለውን የክልሉን አንጻራዊ ሰላም መላው ህዝባችንና መዋቅራችን በጋራ ሰርቶ ያመጣውን ሰላም ዘላቂነቱን ለማረጋገጥ በስፋት የምንጠቀምበት ነው የሚሆነው። ስለዚህ የሰላሙን ለማጽናትና ዘላቂ ለማድረግ ድርሻው እጅግ ከፍተኛ ነው ማለት ነው። ስለዚህ በሁሉም አካባቢ የሰላም ስራውን ተደራሽ ለማድረግ መልእክቶችን አድርሰን ህዝቡን ለማነቃነቅ በየአካባቢው ያሉ መልካም ተሞክሮችን ወደ ተለያዩ አካባቢዎች ለማጋራት የተሻለ ስራ የሰሩ አካባቢዎች የሰላም ስራውን አጠናክረው የሚሄዱበትን መንገድ የምናጠናክርበት ነው የሚሆነው። ስለዚህ ለጸጥታ ስራችን ትልቅ እድል የከፈተ ነው ብሎ መውሰድ ይቻላል። የከፋ ማህበረሰብ ቴሌቪዥን አገልግሎት ለማሳደግ የምስል ጥራት ለማሻሻል በዚህ ዓመት የዞን አስተዳዳሪ በመደበልን በጀት የድሮን ካሜራና ሌሎች የቴክኖሎጂ መሳሪያ ግዢ ለመፈጸም ቅድመ ሁኔታዎችን አጠናቅቀናል። በሚቀጥለው ዓመት የዞን አስተዳደር የክልሉ መንግስትና ባለሀብቶችን በማስተባበር ከስቱዲዮ ውጪ ለቀጥታ ስርጭት የሚሆኑ የቴክኖሎጂ መሳሪያዎችን በመግዛት የይዘት ስራችን ወቅታዊና ፈጣን ለማድረግ በስትራቴጂካሊ እቅዶች ላይ አስቀምጠናል። ከ2017 እስከ 28 ዓመተ ምህረት ጀምሮ በናይ በጻራና በእንግሊዝኛ ቋንቋዎች የዜና ፕሮግራምና ስርጭት ለመጀመር የተለያዩ ዝግጅት እያደረግን እንገኛለን። ከዚህ ባለፈው የራሳችን የውስጥ ገቢ በማሳደግ አሁን ከዞኑ አስተዳደር የሚመደብልን በጀት ለመቀነስ ግብ ጥለን እየሰራን ነው። መንግስት የከፋ ማህበረሰብ ቴሌቪዥን ድርጅት የአገልግሎት አድማሱን እንዲያሰፋ በተደረገው ጥረት በአሁኑ ወቅት የ24 ሰዓት አገልግሎት እንዲሰጥ እየተደረገ የሚገኝ ሲሆን ለዚህ ስራ መሳካት ከግንባታው በተጨማሪ በአመት በአጠቃላይ ለደሞዝ ስራ ማስኬጃና ለካፒታል ከ38.3 ሚሊዮን ብር በላይ በጀት በመበጀት የተደራሽነትና የጥራት ደረጃውን ለማሻሻል ዘርፈ ብዙ ስራዎችን እያከናወነ ይገኛል። በአሁኑ ወቅት በካፊኖኖና በአማርኛ ቋንቋዎች እየሰራ የሚገኝ ሲሆን በሚቀጥሉት ጊዜያት የናኦና የጫራ ቋንቋዎች ስራ ላይ ሊውሉ የሚችሉበት ሁኔታ እንዲኖር የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። ሚዲያው ለከፋ ዞን ብቻ ሳይሆን የክልሉና የሀገራችንን አንድነት በሚያጠናክር መልኩ ታንጾ አገልግሎት እየሰጠ ይገኛል። የዚህ ህንፃ መመረቅ የአገልግሎት ደረጃውን ለማሻሻልና ተወዳዳሪና ተመራጭ ሚዲያ እንዲሆን የሚደረገውን ጥረት በከፍተኛ ደረጃ ያሻሽሏል ተብሎ ይገመታል። የዞኑን ቋንቋ ባህል በዞኑ ደረጃ ያው 3 የነባር ብሔረሰቦች አሉ፣ የከፋ የጫራና የናኦ ብሔረሰብ። እነዚህን ቋንቋ በማሳደግ ረገድ ከዚህ ቀደም የሚጫወተው ሚና አለ። ቀጣይም በዚህ ዙሪያ ላይ ሰፊ ስራ መስራት መቻል አለበት የሚል እምነት አለኝ። ከዛ ባሻገር ያው ዞናችን ቀደም እንዳልኩት በርካታ የቱሪዝም መዳረሻ ስፍራዎች ያሉት ከመሆኑ ጋር ተያይዞ በዚህ መስክ ላይም ስራ ቢሰራ ከግብርና ባልተናነሰ ከትምህርቱ ከጤናው ባልተናነሰ ማህበረሰባችን በመቀየር ረገድ የዚህ የቱሪዝም መዳረሻ ትልቅ ሚና ይጫወታል። ለስራ ፈላጊ ወጣቶችም የስራ መስክ ሊከፍት የሚችል በርካታ መዳረሻዎች ስላሉ እዛ ላይም ቢሰራ ትልቁ ሚና ይጫወታል። ከዛ ባሻገር ደግሞ ሚዲያው ጊዜ መስጠትና በጀመረው መልኩ ማስቀጠል አለበት ብዬ ብናገሩ ለስፖርቱ መስክ መስጠት ያለበት ነገር ነው። ስፖርቱ ላይም ቢሰራ የበለጠ ውጤታማ ይሆናል። ይሄን ደግሞ ለመደገፍ ተቋማችን ያለው ዝግጁነት ከመቼውም ጊዜ በላይ የተጠናከረ ነው የሚል እምነት ነው በኔ በኩል ያለው። ሚዲያው ላይ ብዙ መተላለፍ ያለበት አንደኛ እናቶችና ህጻናቶች ላይ የሚተላለፉ ነገሮች የሴቶች ሚና ላይ በሰፊው መሰራት አለበት። ምክንያቱም እስከ ታችኛው ማህበረሰብ ክፍል አርሶ አደሯ ሴት ላይ የሚደርሱ ጫናዎች፣ በሴቶች ላይ የሚደርሱ ጫናዎችም በዘርፉ
በዚህ ክፍል ነው የሚተላለፈው የሚል እምነት ስላለኝ ማዳመጥም ስለሚችሉ እና ሴቶችና ህጻናት ላይ ቢሰራ መልካም ነው ብዬ ነው የማስበው። በደንብ መሰራት አለበት ብዬ የሚያስበው በኢኮኖሚ ላይ አስፈላጊ ነው ብዬ አስባለሁ። በግብርና ስራ ላይ ምክንያቱም በኢኮኖሚ ያደገ ሰው ጠንካራ ነው ተብሎ ይወሰዳል። በኢኮኖሚ ያደገ ሰው ስለዚህ በተለይ ኢኮኖሚ ላይ መቅረት የለበትም፣ በግብርና ላይ መቅረት የለበትም። እዚህ አካባቢ በከፋ አካባቢ ያሉት ሀብቶች ላይ በደንብ ብትሰሩ ጥሩ ነው። ከዛ ቀጥሎ ባህል ቋንቋው ማደግ አለበት። ይሄንን ጠብቆ ደግሞ ምርቱን ማምረት አለበትና እሱ ላይንም በሰፊ መስራት አለበት ብዬ አስባለሁ። ይሄ ስራ ሲሰራ ግን ቅድምም ሲነገር እንደነበረው በአማርኛ፣ በከፍኛ፣ በናኦና በጫረኛም ይሰራል ነው የሚባለው። ቢቻል በእንግሊዝኛም እኛ ጋር ያለው እዚህ አካባቢ ያሉት ነገሮች መታወቅ አለባቸው። በእንግሊዝኛ ፕሮግራምም ቢሆን በጣም በተመረጡ ጉዳዮች ላይ ፕሮግራም የመስራት ዜና የመስራት ፕሮግራሙ እንኳን ትንሽ ሊቆይ ይችላል ከአቅም አንፃር ዜና የመስራት እነኚህ ነገሮችን ከሰራን በጣም የተሻለ ነገር ላይ መድረስ ይቻላል። ያው እስካለን ድረስ እኛም እንደጋገፋለን ብዬ አስባለሁ። ክልላችን ለበርካታ ዓመታት በልማት ወደ ኋላ የቀረ ክልል ነው። ብዙ ነገር አጥተናል። ሁሉም ነገር እያለን ምንም የሌለን ህዝቦች ነን። ቱባ ታሪክ አለን፣ ጀግንነት አለን። ሀገራችንን በየትኛውም ዘርፍ ፍለፊት እንድትሆን እንድትቀድም ለማድረግ የሚያስችል የሰው አቅም አለን፣ የተፈጥሮ ሀብት አለን፣ የተማረ ሰው ኃይል አለን። በተለያየ አካባቢ በዓለም አቀፍ ዳር እስከ ዳር ሄዶ በስራቸው አንቱ የተባሉ ትላልቅ ሰዎች አሉ። እነኚህ በሙሉ ተሰብስበው ገብተው ክልሉን ወደፊት ያሻግራሉ የሚል እምነት አለን። የተጀመረም እንቅስቃሴ አለ። ከዚህ አንፃር ክልሉ እንደ ክልል በገፊና ጎታች ምክንያቶች እውን ሆኗል። ገፊ ምክንያቶች የምንላቸው ሁሉም ነገር እያለን ከሌሎች በልማት ወደ ኋላ መቅረታችን፣ ሌሎችም ብዙ የምንዘረዘራቸው ነገሮች አንዱ ክልል ራሱን ችሎ እንዲወጣ አስችሏል። መንግስትም ይሄን ነገር እውቅና ሰጥቶ ዛሬ እንደ ክልል በራሳችን ተደራጅተናል። ሌላው ምቹ ሁኔታ የምንለው የተፈጥሮ ሀብታችን ነው። በአግባቡ የተፈጥሮ ሀብታችንን ከመራን ከሌሎች የማንቀድምበት ምንም አይነት ምክንያት የለም። በቅርቡ ተወዳዳሪ ከዛ ሲያልፍ ደግሞ ለሌሎችንም እንደግፍ እንሆናለን። ይሄን ስናስብ ደግሞ ለዚህ ድጋፍ ሊሆነን ጉልበት ሊሆነን የሚችለው ሚዲያው ነው። ይሄ ሚዲያ ነው የምንጠቀመው። ከፋ ደግሞ ከህዝብ ብዛቱም አንፃር በተፈጥሮ ሀብቱም በክልሉ ውስጥ ሊጠቀሱ ከሚችሉ ብሔረሰቦች አንዱና ዋነኛው ነው። ይህ ቴሌቪዥን ጣቢያ አሁን ለወደፊት አትኩሮ መስራት አለበት። ሁላችንም መገንዘብ ያለብን የዚህ ቴሌቪዥን ፕሮግራም ከተጀመረ ወዲህ ከፋ ውስጥ ትልቅ መነቃቃት ተፈጥሯል። ለምሳሌ ያንዳንዱ በከተማም በገጠርም በአሁኑ ሰዓት በመብራትም በሶላርም የቴሌቪዥን አገልግሎት የሚጠቀም ህብረተሰብ ክፍል እጅግ በጣም እየበዛ ነው። እንደ ድሮ ከተሞች ብቻ አይደለም፣ በየገጠሩ ብንሄድ ህዝባችን በሶላር ቴሌቪዥን ይጠቀማል። ስለዚህ ከፋ ውስጥ ምን አይነት ኢቨንቶች እየተከናወኑ ነው? በልማት ስራው ምን እየተሰራ ነው? በፖለቲካው በማህበራዊ ምን እየተሰራ ነው የሚለው ነገር በስፋት ህዝቡ እየተከታተለ ነው። ይሄ ትልቅ ፋይዳ ነው የሚሰጠውና ይህንን ፋይዳ ተገንዝበን ሁላችንም ድጋፍ ማድረግ አለብን ነው። በእርግጥ እስካሁን በነበረው ከፋ ውስጥ ምን አይነት የልማት እንቅስቃሴዎች እንዳሉ በየቀኑ ይታያል። ከፋ ውስጥ በትምህርት ዘርፍ፣ በጤና ዘርፍ፣ በመልካም አስተዳደር ዘርፍ፣ በሌሎችም ዘርፎች ምን እየተሰሩ ነው፣ በግብርና ምን እየተሰራ ነው የሚለውን ህዝባችን ይከታተላል። ህዝባችን ትምህርት ያገኛል። እዚህ ይሄ እንቅስቃሴ ትልቅ መነቃቃትን እየፈጠረ ስለሆነ ይሄን ቴሌቪዥን ጣቢያ አሁን ህንጻ ማስመረቅ ብቻ ሳይሆን ከዚህም ባሻገር ሌሎች ድጋፎችን በማድረግ ከፍ ማድረግ ከኛ ይጠበቃል የሚል ሀሳብ ነው ያለኝ። ክልል ዞኖችም የየብሔረሰቦቻቸውን ባህል፣ ታሪክ፣ መልክዓ ምድር አቀማመጥና መስህቦቻቸውን እንዲሁም ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ጉዳዮችን ከጣቢያችን ውል በመግባት አሊያም በራሳቸው የአየር ሰዓት በመከራየት ማስተላለፍ እንዲችሉ በዚህ አጋጣሚ ጥሪ አቀርባለሁ። እንግዲህ በጣም ደስተኛ ነኝ። በዚህ መልኩ አጠቃላይ የዞናችን አስተዳደርና የሚመለከታቸው አካላት ሁሉ ባለድርሻዎች ተሳትፎ ይህንን ህንፃ በማስመረቅ
አጠቃላይ የከፋ ህዝብ ደስተኛ እንዲሆን አድርጓሉ። በሌላ ጎኑ ደግሞ የተቋሙ ሰራተኞች ደግሞ አሁን እየሰጡ ያሉ አገልግሎት በጣም የሚደነቅና የሚያስደስት ነው። የበለጠ ደግሞ ይህንን ዞኑ የሰጠውን ድጋፍ ተጠቅሞ የበለጠ አስተዋጽኦ አድርጎ ጥሩ የተሻለ ለውጥ በማምጣት የሚዲያ ተቋሙ ደግሞ በሀገር ደረጃም ሆነ በዓለም አቀፍ ተወዳዳሪ እንዲሆን የበለጠ እንዲሰራ መልእክቴን አስተላልፋለሁ። አሁን ስለተመረቀ ሁሉም ነገር ተሟልቷል ብዬ አላስብም። በደንብ ዙረን የጎበኘን ስላይደለ እንጂ ይሄ የጎደሉት ነገሮችን ሁሉም ከኔ ምን ይጠበቃል ብሎ የከፋ ህዝብ አፍ ብለን ነው የምንወስደው እንደ አንደበቱ የሚናገር ማለት ነው። ስለዚህ ይሄ ምን ጎደለ የሚለው ነገር እያነሳን እያየን ይሄ ተቋም በጣም እንዲያድግ ዘመናዊ እንዲሆን የማድረግ ስራዎች ከሁሉ ይጠበቃልና ሁላችንም የምንችለውን ያህል ጠጠር ብንወረውር የተሻለ እድገት ላይ ይደርሳል ብዬ አስባለሁና ለዚህ ሁሉም ሊሳተፍ ይገባል የሚል መልእክት አስተላልፋለሁ። ቴሌቪዥኑ የከፋ ቴሌቪዥን ቢሆንም በክልላችን ውስጥ የተፈጠረ የመጀመሪያው ቴሌቪዥን እንደመሆኑ መጠን በክልሉ ውስጥ ያለውን የተፈጥሮ ሀብት ከርሰ ምድር ውስጥ ያለ የማዕድን ሀብት አለን፣ የውሃ ሀብት አለን። እንደዚሁ የአየር ንብረታችን ምቹ ነው። እነኚህና ሌሎች በጣም በርካታ የምናነሳቸው የወርቅ ማዕድን አለንም፣ ድንጋይ ከሰል አለን፣ እምነበረድ አለን፣ ሌሎችም ከዚህ በላይ የሆኑ በምድር ላይ ያሉ የምንላቸው ሀብቶች በሙሉ ያሉን መሆኑን እነኚህን አጉልቶ በማውጣት ለዓለም በማስተዋወቅ እውቀት እና ገንዘብ ያላቸው ባለ ሀብቶች መጥቶ እንዲያለሙ ህብረተሰቡም ተጠቃሚ እንዲሆን ማስቻል ከዚህ ባለፈ በዓለም አቀፍ ደረጃ በአየር ንብረት ለውጥ ዓለም በምትታመስበት ሁኔታ ለዓለም ሳንባ በመሆን እያበረከተ ያለው አስተዋጽኦ ማጉላትና ይሄን ለረጅም ዓመት ጠብቆ ያቆየውን ጠቃሚ ባህል ያለውን ማህበረሰብ ክብሩን ከፍ አድርጎ ከዛ ተጠቃሚ የሚሆንበት ጉዳይ ላይ ሚዲያው ሊደግፈን ይገባል። የተጀማመሩ ነገሮች አሉ። ማህበረሰባችን የተፈጥሮ ሀብቱን ጠብቆ በማቆየቱ ከምስጋና ባለፈ ወደ ኪስ የሚገባ ገንዘብ ማግኘት መቻል አለበት። እዛ ላይ በክልሉ መንግስት ቁርጠኝነት በፓርቲ ድጋፍ እየተሰሩ ያሉ የተጀማመሩ ነገሮች አሉ። ይሄን ሚዲያው አብሮ ቀረብ ብሎ ደግፎ መረጃዎችን ወስዶ አብቅቶ እዚህ ያለው ማህበረሰብ ተስፋ ሳይቆርጥ የተፈጥሮ ሀብቱን በቀጣይነት እንዲጠብቅ በማድረግ ሌላው ማህበረሰብ ደግሞ ለዚህ ማህበረሰብ ክብር መስጠት ክብሩን ደግሞ የኢኮኖሚ ተጠቃሚነቱን በማረጋገጥ ደረጃ ማስመስከር እንዲችል ሚዲያ ትልቅ ስራ ይሰራልና በቀጣይነት በእነኚህ አይነት ጉዳዮች ላይ አትኩሮ መስራት ተገቢ ነው የሚል እምነት አለኝ። ለዚህም የሚመለከታቸውን ስራ ዘርፎችን ቀረብ ብሎ በዚህ ጉዳይ ላይ አብረን መስራት እንፈልጋለን ብሎ ተደራሽ የሆኑ አቅጣጫዎችን ፕሮፖዛሎችን እየቀረቡ እኛንም እያነቃችሁ አብረን ብንሰራ የሚል ተስፋ አለንና ባህል ላይ ብሰራ፣ ተፈጥሮ ሀብት ላይ ብሰራ፣ ትምህርት ላይ፣ ጤና ላይ ብሰራ እነኚህ እንግዲህ ከእናንተ የተሰወሩ አይደለም እንዶ አብረን ልንደግፋቸው የምንችላቸው ኤሪያዎች ናቸው ለማለት ነው። መጀመሪያ ደረጃ የመላው የክልላችን ህዝቦችና መዋቅሮች የጸጥታ መዋቅርን ጨምሮ ይሄ የተከፈተውን እድል ኤግዞስቲቭሊ መጠቀም ያስፈልጋል። ይሄ ትልቅ እድል ነው የተከፈተው። ይሄን እድል መጠቀም ጣቢያውንም ከፍ ወዳለ ደረጃ ማሳደግ እዚህ ላይ የጀመርነው እንደ ክልል የተጀመረው ስራ ወደ ሌሎች የሚሰፋበትን ሁኔታ ለመፍጠር ማድረግ ይጠበቅብናል። ይሄን ተጠቅመን ደግሞ የየተቋማችንን ስራ ወደ ህዝብ ጆሮ በማድረስ ህዝቡ በልማቱም በመልካም አስተዳደሩም በዲሞክራሲ ስርዓት ግንባታውም በጸጥታና ሰላም ስራውም እንዲሳተፍ ለማድረግ መስራት አለብን የሚል መልእክት አለ። ይሄ የህዝብ ሀብት ነው። የአንድ ተቋም ወይም ይሄን የሚመራ ተቋም አለ የከፋ ዞን አስተዳደር ብለን የምንተወው አይደለም። ከፋ ቴሌቪዥን የኔም ነው የሌላውም ነው። እኔ የሰራሁትን ለህዝብ ተደራሽ ማደርግበትም ነው። እያንዳንዱ በተለይ በክልል ደረጃ ያለን የተለያዩ ፕሮጀክቶችን የሚያንቀሳቅሱ ድርጅቶች ከፋ ቴሌቪዥን ጋር አብሮ ለመስራት ካሁን ጀምሮ የቅዳቸው አካል አድርጎ መንቀሳቀስ መቻል አለባቸው። በምን አይነት መልኩ ነው መደገፍ ያለብን፣ በምን ሪሶርስ ነው መደገፍ ያለባቸው የሚለውን የከፋ ዞን አስተዳደር ጉዳይ ብቻ አድርጎ መታሰብ የለበትም። የክልሉ መንግስትም ድርሻውን ይወጣል የሚል እምነት አለኝ። የተጀመረ እንቅስቃሴም አለ። በክልል ደረጃ ያሉ ተቋማት በሙሉ ከከፋ ቴሌቪዥን ጋር አብረን እንዴት መስራት እንችላለን፣ ይሄን ስናጠናክር ሌሎችንም ሀገር ውስጥ ያሉ ሚዲያዎችንም የምንጠቀምበት አግባብ ስለምኖር ከመደገፍ አንጻር እኔ አሁን ቃል መገባው ከቀጣይ
ከቀጣይ ዓመት ጀምሮ ከከፋ ቴሌቪዥን ጋር አብረን ለመስራት የእቅዳችን አካል አድርገን እየደገፍን መሄድ አለብን የሚል እምነት አለንና ይሄን ሁሉም በመንግስት በጀት የምተዳደርም በፕሮጀክት የምተዳደሩትም የከፋ ቴሌቪዥንን በክልሉ ውስጥ ያለ ብቸኛ ከመሆኑ አንጻር ድምጻችን አድርጎ ከመጠቀም አንጻር በጀትም በጅቶ አቅዶ መንቀሳቀስ ያስፈልጋል የሚል መልእክት አለኝ። ከዚህ ባለፈ ሁሉ ማህበረሰብ ከፋ ቴሌቪዥን የኔ ነው ብሎ እንዲደግፍ በሀሳብ በገንዘብ ባለ ሀብቶችም ጠጋ ብሎ የጎደለውን እንዲሞሉ አደራ ጥሪ ማስተላለፍ ፈልጋለሁ። እጅግ በጣም አመሰግናለሁ። በዚህ አጋጣሚ መልእክት ማስተላለፍ ነው የምፈልገው። ይህ ህንጻ ስናስመርቅ ሂደት ላይ ነው ያለ ነው። ብዙ መሟላት ያለባቸው ነገሮች አሉ። ለምሳሌ ስቱዲዮ ላይ መሟላት ያለበት ነገር አለ። ሌሎች የካሜራ ጉዳይ አለ። ሌሎች ጉዳዮች አሉ። ስለዚህ ይህ የከፋ ማህበረሰብ ቴሌቪዥን እንደ ስሙ የማህበረሰቡ ስለሆነ የማህበረሰቡን ድጋፍ ይፈልጋል። በመንግስት ድጋፍ በባለሙያዎች ጥረት ብቻ ውጤታማ መሆን አይችልም። ህዝቡ መደገፍ አለበት። ምሁራን መደገፍ አለባቸው። በውጭ ያሉ ዲያስፖራዎች ይህን ቴሌቪዥን ጣቢያ መደገፍ አለባቸው። አገር ውስጥ ያሉ ባለሀብቶች መደገፍ አለባቸው። በቁሳቁስ መደገፍ አለበት። በስልጠና መደገፍ አለበት። በባለሙያ ቅጥር በበጀት መደገፍ አለበትና ሁላችንም የዞኑን ከፍታ የህዝቡን ከፍታ ለማረጋገጥ ይህንን ማድረግ መቻል አለብን። ዞኑ ደግሞ በርካታ ብሔር ብሔረሰቦች ያሉበት ነው። የከፈቾ ብሔር ብቻ ሳይሆን የናኦን የጫራን ብሔረሰብ ታሪክ ባህል አጉልቶ የሚያሳይ ነው። በከፍኛ ብቻም ሳይሆን በሌሎች ቋንቋዎችም የመስራት እቅድ ይዞ እየተንቀሳቀሰ ያለ ስለሆነ በዚህ ልክ ሁላችንም መደገፍ አለብን የሚል መልእክት ነው ማስተላለፈው። ይህ ስራ ተጠናቆ በዚህ ደረጃ ተግባራዊ እንዲሆን ቅድም በተቃቀስኳቸው በዞኑ ውስጥ ዞኑን ሲያስተዳድሩ የነበሩ አስተዳዳሪዎችና ካቢኔዎች ወቅት በሁሉም ሂደት አብሮ በመዝለቅ የዛሬዋን ቀን እንድናይ ያስቻሉን የተቋሙ ኃላፊዎችና በተቋሙ ውስጥ ያሉ ሰራተኞች በተለይም የተቋሙ ስራ አስኪያጅ ለአቶ አስራት ኃይሌ ላቅ ያለ ምስጋና እንዲቸረው እጠይቃለሁ። ችግሮቻችንን ተቋቁሞ ያለውን የገበያ ንረትም ችሎ ይሄ ግንባታ እንዲጠናቀቅ ያስቻለውን ኮንትራክተርም ጭምር በዚህ አጋጣሚ ለማመስገን እወዳለሁ። ቀጣይ ከዚህ የምንማረው ይህ ተቋም ይህ ህንጻ እዛው ሳለ የቴሌቪዥን ጣቢያ ማሰራጫ ማዕከል ቢሆንም የቦንጋን ውበትና ገጽታ አንድ ደረጃ ከፍ ያደረገ እንደመሆኑ መጠን ለከተማችንም ውበት የራሱን የሆነ አስተዋጽኦ ያበረከተ እንደመሆኑ መጠን ተባብረን ከሰራን በቅብብሎች ከመራን የተጀማመሩ ግንባታዎችን የተጀማመሩ የልማት ስራዎችን በእንደዚህ አይነት ሁኔታ መምራት ከቻልን ጅምር ላይ ያሉ ግንባታዎች ጅምር ላይ ያሉ ስራዎች ሲጠናቀቁ ከፍ ያለ እድገትና ውበት ለከተማችን የሚሰጡ እንደመሆናቸው መጠን በዚህ አጋጣሚ የሚከናወኑ ስራዎችን ዞኑን እየመሩ ካሉ አመራሮች ጋር በጋራ በመሆን በተለይ በቦንጋ ከተማ እየተጀመረ ያለውን ቦንጋን መልሶ የማልማትን ሂደት የዚህ አካል በማድረግ በቅብብሎች መርተን ህብረተሰባችንም ተረድቶን አውቆ ደግፎን ከተማችን ደረጃዋ ከፍ እንዲል የምናደርገውን እንቅስቃሴ በቅንነት በልበ ሙሉነት እንድትደግፉንና እንድትደግፏቸው ልባዊ ምኞቴን እየገለጽኩ ዛሬው ዕለት በዚህ ደረጃ ደርሰን ለምረቃ በመቃታችን ፈጣሪያችን እያመሰገንን ይህ ህንጻ በአግባቡ ተመርቆ ወደ ስራ ሲገባ የክልላችንን የመረጃ ተደራሽነት በከፍተኛ ሁኔታ የሚጨምር መሆኑንም ጭምር እያበሰርኩኝ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ለተሻለ ስራ አብረን እንትጋላለሁ። አመሰግናለሁ።